ሰላምታችን በያላችሁበት ይድረሳችሁ ውድ የግሽ አማራ ሚዲያ ቤተሰቦቻችን ለሰዓቱ የመረጥናቸውን ዘገባዎች ወደ እናንተ እናስደምጣለን። ምዕራብ አማራ ቀጠና ቴዎድሮስ እዝ 5ኛ ክፍለ ጦር ወንበርማ ብርጌድ ሽንዲ ከተማ የመሸገውን የአገዛዙ አገልጋዮች ከፈራረሰው ስርዓት ከአለቆቻቸው ተልዕኮ ተቀብለው ወደ ወገዳድ ሲንቀሳቀሱ ነበልባሎቹ የወንበርማ ብርጌድ ቆጥላን ላይ ረጅም ሰዓት በማድፈጥ ከ2 ሰዓት እስከ 8 ሰዓት ከጠላት ጋር ኃይለኛ ተጋድሎ አድርገዋል። በአውደ ውጊያውም ከ15 በላይ ያገዛዙ ኃይል ወደ ላይኛው እንደተሸኙ መረጃው ተጠቁሟል። 4 ፓትሮል ቁስለኛ ከወገዳድ ጭኖ ወደ ማርቁማ እንደወሰዳቸውና ወደ ሲኖ መኪና ገልብጦ ሽንፈቱን ለመደበቅ ቡሬ ሆስፒታል እንደወሰዳቸው የውስጥ ምንጮች ገልጸውልናል። በደረሰባቸው ከባድ ምት ተደናግጠው ወገዳድ መሽጎ ጠላት ቢያድርም አይበገሮቹ የወንበርማ ብርጌድ ሽንዲ ከተማን ሰርገው በመግባት ኃይለኛ ተጋድሎ ፈጽመዋል። በአውደ ውጊያውም በቁጥር ያልታወቀ ያገዛዙ አገልጋዮች ወደ ላይኛው ሲሸኙ ቁስለኛው እንደተለመደው ወደ ጤና ጣቢያ ገብቷል። በሌላ ዜና ዶክተር ቴዎድሮስ ኃይለማርያም የመከላከያ ምስክሮቻቸውን አቅርበው እንዲሰሙ ተለዋጭ ቀጠሮ ተሰጥቷቸዋል። ማረሚያ ቤቱ አቃቢ ሕግ ከክሱ ጋር የያዘውን የድምጽ ማስረጃ ተከሳሾች እንዲሰሙት ምቹ ሁኔታ ባለመፍጠሩ ዳግም ትዕዛዝ ተጠይቋል። ቴዎድሮስ ኃይለማርያም 5 የሽብር ወንጀል ተከሳሾች የፖለቲካና የህሊና እስረኞች የመከላከያ ምስክሮችን አቅርበው እንዲያሰሙ በሚል ተለዋጭ ቀጠሮ ተሰጥቷቸዋል። ማረሚያ ቤቱ አቃቢ ሕግ ከክሱ ጋር ያያያዘውን የድምጽ ማስረጃ ተከሳሾች እንዲሰሙት ምቹ ሁኔታ ባለመፍጠሩ ዳግም ትዕዛዝ እንዲሰጥበት ተጠይቋል። ተከሳሾቹ ዶክተር ቴዎድሮስ ኃይለማርያም፣ ብርሃኑ ስለሽ ከበደ፣ እስክንድር ሽፈራው ትርፌ፣ ህይወት አለማየሁና አሮን ትርፌ ወልደ መድ ጥቅምት 26 ቀን 2018 ዓ.ም በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተገኝተዋል። መዝገቡ የተቀጠረውም ተከሳሾች የመከላከያ ምስክሮቻቸውን አቅርበው እንዲያሰሙ በሚል ቢሆንም ምክንያት ጠቅሰው ምስክሮችን ማቅረብ አለመቻላቸውን አስረድተዋል። ዶክተር ቴዎድሮስ ኃይለማርያም እንደገለጸው የቂሊንጦ ማረሚያ ቤት የፍርድ ቤቱን ትዕዛዝ ባለመፈጸሙ አቃቢ ሕግ በክሱ ላይ የያዘው የድምጽ ማስረጃ ለማድመጥና ከቀረበው ማስረጃ ተነስተው ምስክሮችን በወቅቱ ለማዘጋጀት አልቻሉም። በመሆኑም ፍርድ ቤቱ ችግሩን ተረድቶ ለቂሊንጦ ማረሚያ ቤት ዳግም ትዕዛዝ እንዲሰጥላቸውና ተፈጻሚነቱንም እንዲያረጋግጡላቸው ነው የጠየቀው። አቃቢ ሕግ በበኩሉ ተከሳሾቹ በተሰጣቸው 3 ቀጠሮዎች ምስክሮችን ለማቅረብ አልቻሉም፣ ስለዚህ የመከላከል መብታቸውን ለመጠቀም እንዳልፈለጉ ተደርጎ ሂደቱ ታልፎ ብይን ይሰጥልኝ ሲል ፍርድ ቤቱን ጠይቋል። በቂ ምክንያት ሳይቀርቡ ለ4ኛ ጊዜ ለመከላከያ ምስክር ሊያስቀጥሩ አይገባም ሲል ተከራክሯል። ከተከሳሽ ጠበቆች መካከል አንዱ የሆነው ጠበቃ ቤተ ማርያም አለማየሁ በበኩሉ የደህንነት ችግር የሚያጋጥማቸው የአቃቢ ሕግ ምስክሮች ብቻ አይደሉም የተከሳሽ ምስክሮች ጭምር እንጂ በማለት የተከሳሾችና አንዳንድ ምስክሮች ተመሳሳይ ችግር ስለገጠማቸው መሆኑን ታሳቢ እንዲያደርጉ ጠቁሟል። ዶክተር ቴዎድሮስ በበኩሉ አቃቢ ሕግ ምስክሮችን ለማቅረብ እንዳልፈለጉ በማስመሰል ጠቅሶ ችግሩን ከማረሚያ ቤቱ ይልቅ የተከሳሾች ማድረጉ ልክ አለመሆኑን በማስረዳት ተቃውሟል። ቀደም ሲል በፍርድ ቤቱ የተሰጠው ትዕዛዝ በማረሚያ ቤቱ በኩል ተፈጻሚ ያለመደረጉን በመገንዘብ አሁንም ችሎቱ ትዕዛዝ በመስጠት ተፈጻሚነቱን እንዲያረጋግጥ ነው የጠየቀው። የግራ ቀኙን የክርክር ሐሳብ ያዳመጠው ችሎቱ ለመጨረሻ በማለት ተከሳሾች አሉ ያሏቸውን የመከላከያ ምስክሮች የካቲት 27 ቀን እና የካቲት 30 2018 አቅርበው እንዲያስመሰክሩ ቀጠሮ ሰጥቷል። በተመሳሳይ በቅርብ በሽብር ወንጀል ተከሰው ወደ ማረሚያ ቤት የወረዱት እነ ልዑል ሰውነት 13 ሰዎችና እነ ሁሴን ሽኩር አህመድ 2 ሰዎች ፍርድ ቤት ቀርበው ነበር። እነ ልዑል ሰውነት የዋስትና ክርክር ለማድረግ በሂደር የተቀጠሩ ሲሆን እነ ሁሴን ሽኩር ደግሞ ለህዳር 2 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷቸዋል። የደጋው መብረቅ ኮር አንሻ ክፍለ ጦር ክንዱ አሻግሬ ሻለቃ በዛሬው ዕለት ከጥላት ጋር በተደረገው ውጊያ ትልቅ ድል ሻለቃው አግኝቷል። በአውደ ውጊያው ከተገኙት አሁናዊ ድሎች ከ10 በላይ የጥላት ሰራዊት ሲደመሰሱ ከ15 በላይ ቁስለኛ በማድረግ ታላቅ ጀብዶ ፈጽመዋል። በመቄት ወረዳ ገረገራ እየተባለ በሚጠራ ቦታ ላይ ጥቅምት 27 ቀን 2018 ዓ.ም በነበረው ጦርነት የፋሽስቱ ሰራዊት ጥምር ኃይሉን ጨምሮ 4 ዲሽቃና ሞርተርና አዋቅሮም በአንድ አውደ ውጊያ ያካሄደ ቢሆንም በአንድ ሻለቃ ፋኖች ግንባሩ ሲባል እግሬ አውጭኝ ብሎ የተደመሰሱ ወታደሮች ሳይነሳ ፈርጧል። ለተከታታይ ሳምንት በደጋው መብረቅ ኮር የሚደርስበትን በትር አንድያ ህይወቱን መታደግ የተሳነው የፋሽስቱ ሰራዊት
ከፋኖቹ በሚደርስበት ጥቃት በያወደ ውጊያው እየተበታተነ ከሚፈጥረው ሰራዊት ባሻገር በርካቶች ያሞራ ሲሳይ ሆነው ቀርተዋል ተብሏል። በሌላ መረጃም በኢትዮጵያና በሱዳን ድንበር ዙሪያ በምትገኘው መተማ ዮሐንስ ወረዳ ላይ በተደረገ ውጊያም 27 የአገዛዙ ወታደሮች ሲገደሉ ከ35 በላይ የሚሆኑት መቁሰላቸው ታውቋል። ውጊያው የጦር ጠበብት በሆኑ የፋኖ ተዋጊ ኃይሎች የተመራ ሲሆን ከ3 ሰዓት ባልዘለቀ ጊዜ ነው በጸረ አማራው ብልጽግና ቡድን ኃይል ላይ ከባድ የሆነ የሰብአዊና ቁሳዊ ውድመት ማድረስ የተቻለው ተብሏል። በሰሜን አማራ ቀጠና መነሻውን ከማሰሮ ደንቢያ አድርጎ በኢትዮጵያና በሱዳን ድንበር ዙሪያ ወደ ምትገኘው መተማ ዮሐንስ ወረዳ እየተንቀሳቀሰ የነበረው የጸረ አማራው ብልጽግና ቡድን ተላላኪ መከላከያ ሰራዊት ድንገታዊ ጥቃት በፋኖ ተከፍቶበት ከባድ የሆነ የሰብአዊና ቁሳዊ ውድመት መከናነቡን መረጃ ያመለክታል። ውጊያው የተካሄደው በመተማ ዮሐንስ ወረዳ ልዩ ስሙ ታጉር ተብሎ በሚጠራው አካባቢ ላይ ሲሆን በዚህም 27 ያገዛዙ ወታደሮች ሲገደሉ ከ35 በላይ የሚሆኑት መቁሰላቸው ነው መረጃው ጥቅምት 25 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ ለ3 ሰዓት በዘለቀው ውጊያ የፋኖ የጦር አቅም እምርታዊ እድገት የታየበትና በአንጻሩ ደግሞ ያገዛዙ ጦር ከባድ ሜካናይዝድ መሳሪያ ጨምሮ እስከ አየር ኃይል ታጥቆ ነገር ግን ራሱን መከላከልና ማስከበር እንኳን የማይችልበት ደረጃ መድረሱን በጉልህ የታየበት ነው ተብሏል። በኢትዮጵያና በሱዳን ድንበር በቅርብ ርቀት በምትገኘው መተማ ዮሐንስ ቀጠና ልዩ ቦታው ታጉር ላይ በተደረገው ውጊያ ሙትና ቁስለኛ ከሆነው የነውረኛው ብልጽግና ቡድን ተላላኪ ወታደሮች በተጨማሪም በርካታ የነፍስ ወከፍ ክላሽንኮቭ መሳሪያዎች ከነተተኳሾቻቸው በፋኖ መመረካቸው ተረጋግጧል። በውጊያው በአፋባሃ ሰሜን አማራ ቀጠና በላይ ዘለቅ እዝ መይሳው ካሳ ኮር አጠናው ዋሴ ክፍለ ጦር ስር ከሚገኘው በአባይ ብርጌድና ከደጃዝማች ኮር አርበኞች ክፍለ ጦር ስር ከሚገኘው በላይ ዘለቅ ብርጌድ የተወጣጡ ጥምር የፋኖ ኃይሎች ናቸው መብረቃዊ እርምጃ በመውሰድ ድሉን የተጎናጸፉት ሲል እዙ አስታውቋል። አሁን ደግሞ የመጨረሻ ወዳደረግነው የአደረጃጀት ዜና እናልፋለን። በአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊ ኮር ስር የሚገኙ ክፍለ ጦሮች ወታደራዊ መምሪያው በሚጠይቀው መስፈርት መሰረት በአዲስ መልኩ የማደራጀት ስራ እየተሰራ ይገኛል። በዚህ መሰረት በምዕራብ ወሎ ግንባር ለጋምቦና ከለላ ወረዳ ውስጥ ይንቀሳቀሱ የነበሩ 2 ክፍለ ጦሮች ማለትም ሸዋንግዛው ካሳ ክፍለ ጦርና ሳጅን አደማሊ አባናደው ክፍለ ጦር ወደ አንድ እንዲመጡ በማድረግ ሰራዊታቸው ተፈውዞ በ3 ሻለቃዎች የተዋቀረ አዲስ ውህድ ክፍለ ጦር የተመሰረተ ሲሆን ስያሜውም የስመጥሩ ጀግና ማስተዋሻ እንዲሆን በሚል ሳጅን አደማሊ አባናደው ተብሎ እንዲጠራ ሰራዊቱ በሙሉ ድምጽ ወስኗል። ክፍለ ጦሩ የተዋቀረባቸው ሻለቃዎች ስያሜም በትግሉ ሂደት የተለየ ጦር ሜዳ ጀብዶ ፈጽመው በተሰው ጓዶች ስም እንዲሆን የተደረገ ሲሆን በዚህም መሰረት አንደኛ ሻለቃ ሸዋንግዛው ሻለቃ ሲባል ለሻለቃ 2 ደግሞ እንድሪስ ተሾመ ሻለቃ የሚል ስያሜ ተሰጥቶታል። ከአደረጃጀት ሪፎርሙ በተጨማሪም የአፋብኃ ምስራቅ አማራ ቀጠና ምኒልክ ዘመቻ መምሪያ ምክትል ኃላፊም ኮሎኔል ፋንታው ሞኩዬ ለክፍለ ጦርና ሻለቃ አመራሮች ወታደራዊ አመራር ስልጠና መስጠቱ ታውቋል። ለክፍለ ጦር ሰራዊት አባላትም ወታደራዊና የፖለቲካ ስልጠና የተሰጠ ሲሆን በዋናነት በአማራ ህዝብ የህልውና ትግል ዙሪያ ያላቸው ግንዛቤ ለማሳደግ የሚያስችል የአቅም ግንባታ ስልጠና እንደወሰዱም ተደርጓል። የክፍለ ጦሩ ሰራዊት የግዳጅ አፈጻጸም ብቃት ይበልጥ ለማሻሻልና የማድረግ አቅሙን ለማዳበር ሲባል በቀድሞ የአማራ ልዩ ኃይል አባይ ክፍለ ጦር አመራር ሻለቃ ክንዱ ሰውነት አማካኝነት ለተከታታይ 15 ቀናት ወታደራዊ ስልትን የተመለከተ የተግባርና የንድፈ ሐሳብ ስልጠና ለሰራዊት አባላት እንደተሰጠ ነው ለማረጋገጥ የተቻለው። ሰራዊቱ በፖለቲካና በውትድርናው ዘርፍ የተሻለ ግንዛቤ ኖሮት ግዳጁን በብቃት እንዲወጣ የማድረግ ስራ ተጠናክሮ እንደሚቀጥልና ሰራዊቱ የሚተዳደርበትን ወታደራዊ መምሪያው ለሁሉም በማሳወቅ በመምሪያው መሰረት ለመታገል ፈቃደኛ የማይሆኑት ላይ አስፈላጊው እርምጃ ወሰድ የማስተካከል ስራ ሊሰራ እንደሚገባ የእዙ ዋና ሰብሳቢ ዋርካው ምሬ ወዳጆ ለኮሩ አመራሮች አስታውሶ ከእንግዲህ ተጠያቂነት ያለው አሰራር ተግባራዊ እንደሚሆን መናገሩ ታውቋል። ኮሎኔል ፋንታው መኩዬ በበኩሉ ስለ መሪነትና ሌሎች ወታደራዊ ጉዳዮች ለክፍለ ጦርና ለሻለቃ አመራሮች ስልጠና ሲሰጥ ባስተላለፈው መልእክት እጃችሁ ላይ ያለው የሰው ህይወት ነውና በእውቀትና ጥበብ ይህን ትግል ልትመሩ ይገባል ሲሉ አሳስቧል።